ሰላም ጤና ይስጥልን። የሰውነት መጥፎ ጠረን የብብትና የእግር ላብ ሽታን በቀላሉ እንዴት ማጥፋት ይቻላል? ከቤታችሁ ሆናችሁ የትም ሳትሄዱ ቤታችሁ ሆናችሁ የእግራችሁን መጥፎ ጠረን የብብታችሁ ከሰው ፊት መቅረብ ጨንቋችኋል፣ በሰው ፊት መቅረብ አሳፍሯችኋል፣ አሸማቋችኋል። እርግጠኛ ነኝ በጣም ብዙዎቻችሁ በዚህ ተቸግራችኋል። በቀላሉ ይህንን እቤታችን በሚዘጋጅ መድኃኒት እንዴት መከላከል እንችላለን? አሁን እነግራችኋለሁ። በጣም ቀላሉ ነገር ማርያም እንደሆናችሁ በጣም ቀላሉ ነገር አሁን እነግራችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው ይህንን ቪዲዮ መከታተል ነው። ሳሚ ይባላለሁ። የእጽዋት ሕክምና የምርምር እና የሕክምና ባለሙያ ነኝ። ከዛ በፊት ግን ሁልጊዜም እኔ የምሰራቸው ቪዲዮዎች እንዲደርሷችሁ የኔ ቤተሰብ ሆኖ እንዴት ናችሁ? እችን መደመሯን ንኳት አንዴ፣ እችን መደመሯን አንዴ ንኳት። ከዛስ የልብ ቅርጿን ተጫኑልኝ። ኮሜንት ላይ የተለመደውን ጻፉልኝ። ምን ብላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ብላችሁ ጻፉልኝ። እንቀጥል ወደ ቪዲዮ። እግራችሁ ይሁን ብብታችሁ አላስፈላጊ ጠረን እያመጣ ያሸማቀቃቸው ሰዎች እችን በመጠቀም ከቤታችሁ ይሄንን መጥፎ አሰቃቂ ነገር ጸጥ ማድረግ ትችላላችሁ። አጠቃቀሙን በቅደም ተከተል እነግራችኋለሁ። ለእግራችሁ ከሆነ ሶስት ሎሚ ትከትፉና ከነልጣጩ ድቅቅ አድርጋችሁ የጁስ መፍጫ ካላችሁ ፍጩት። አለዛ በደንብ ድቅቅ አድርጋችሁ ውሃው እንዳይፈስ የሎሚ ውሃ እንዳይፈስባችሁ ድቅቅ አድርጉት። ከዛስ እችን የምታካከል ሁለት ዝንጅብል አሁንም እሱን ድቅቅ በደንብ አድርጋችሁ 8 ፍሬ ነጭ ሽንኩርት 2 የሻይ ማንኪያ የተፈጨ ደቃቅ ጨው 2 የሻይ ማንኪያ ጨው 3 የሾርባ ማንኪያ ማር በደንብ አዳምጡኝ። 3 የሾርባ ማንኪያ ማር። አሁን ይህን በአንድ ላይ አዋዳችሁ። ምክንያቱም ሽንኩርቱና ማሩ ዝንጅብሉ አንቲባዮቲክ ነው በተፈጥሮ በባህሪው። እነዚህ 3 ነገሮች አንቲባክቴሪያ እግራችሁ የሚሸተው ሽታ የሚያመጣባቸው ንጽህና ባለመጠበቃችሁ አይደለም፣ ስለማትታጠቡ አይደለም። አሁን ዳጥባችሁ ከ30 ደቂቃ በኋላ ካልሲያችሁ ወዲያውኑ ይቀይራል። አሁን ታጥባችሁ ማለት። ስለዚህ ችግሩ ምንድን ነው? ባክቴሪያ ያፈራል። እግራችን ውስጡ በተፈጥሯችን ባክቴሪያ ያፈራል በቀላሉ። ስለዚህ እሽት አድርጋችሁ ከሁለት ከፍላችሁ የተዘጋጀውን ውህድ እግራቸውን ትቀቡታላችሁ። በተለይ ይሄ ጣታቸው ውስጥ ነው። በደንብ አስገቡት። ይሄን አድርጋችሁ እንደተቀባችሁ ቢያንስ ለ4 ሰዓት ቆዩ። 4 ሰዓት ቆይታችሁ ታጠቡት። 4 ሰዓት ቆይታችሁ ታጠቡት። ይሄንን ለተከታታይ ለ10 ቀን ይሄን አድርጉ። በየቀኑ አንዴ ነው የሚቀባው። በየቀኑ አንዴ በፈለጋችሁ ሰዓት ትቀባላችሁ። 4 ሰዓት ትቆያላችሁ። ታጠቡት። ለ10 ቀን ግን ሽፍን ጫማ እንዳታደርጉ፣ ክፍት ጫማ አድርጉ። በምታጠቡ ጊዜ በሳሙና በደንብ ታጥባችሁ በሎሚ በደንብ ፈግፍጉት። በሎሚ ሌላ ቢያንስ 1-2-3 ሎሚ ያዘጋጁና ፍግፍግ እያደረጋችሁ ታጠቡት። ክፍት ጫማ አድርጋችሁ ዋሉ። ወይም እንደፈለጋችሁ ወይም ማታ መጠቀም ቻላችሁ። ማታ ታጥባችሁ ተጠቅማችሁ ማደር ችላላችሁ። ይህን 10 ቀን አድርጉት። ለውጡን ታዩታላችሁ። ቢያንስ አሁን ካላችሁበት 50 እና ከዛ 50-60-70% በላይ ይቀንስላችኋል። የዘላቂ መፍትሄ ከፈለጋችሁ ግን እኔ ጋ ነው። ለዘላቂ መፍትሄ ከፈለጋችሁ አሁን የነገርኳችሁ ነገር እንዳለ ሆኖ ዘላቂ መድኃኒቱ ስላለ እኔ ጋ ነው። አድራሻ አዲስ አበባ ከመገናኛ ወደ ላምበረት በሚወስደው መንገድ ስትሄዱ አድራሻውን በደንብ አዳምጡልኝ። እስራኤል ኤምባሲ እንዳለፋችሁ መጀመሪያ የምታገኙት የኢትዮጵያ ንግድ ባንክ ያለበት ህንፃ በስተቀኝ በኩል ታጥፋችሁ ተስፋዬ ወርቁ ህንፃ 1ኛ ፎቅ ላይ ይገኛለሁ። ለበለጠ መረጃ ግን እዚሁ ባዮ ላይ ያለውን እቺን ባዮ አንዴ ነካ አድርጓትና ከታች ሙሉ መረጃ አስቀምጬላችኋለሁ። ስልክ ቀጥታ አትደውሉ። አደራቸውን ስሙ ይባካችሁ። መረረኝ በቃ ስልክ ቀጥታ አትደውሉ። እዛ ጥያቄ ማስቀመጫ አስቀምጬላችኋለሁ። በኢሞና በቴሌግራም በቴሌግራም ቮይስ መላክ ብቻ ነው። ኢንቦክስም አታደርጉ። ኢንቦክስ ማጻፉ። አሁን አንዳንድ ሰው እዚሁ ይገባና እዚሁ ኮሜንት ላይ ይጽፋል። እባክህ እንደዚህ እዚህ ጋር ብጽፍ አላነበውም። ስለዚህ እዚህ በተቀመጠው ስልክ
ቀጥታ ግን አትደውሉ እንዳልኳችሁ ኢሞ ላይ እና ቴሌግራም ላይ ጻፉልኝ። ኢሞና ቴሌግራም የሌላችሁ ከሆናችሁ ዳታ የማይሰራበት አካባቢ ከሆናችሁ በቀጥታ ኤስኤምኤስ ጻፉልኝ። ግን ይሄ ቪዲዮ ለሁሉ ሰው እንዲደርስ እባካችሁ የስክሪናችሁ ማብራት ጫን አድርጓትና እስከ መጨረሻው ሴንድ ብትላት ቀይራል በሙሉ አጥፋት። በቀጣይ ቪዲዮ ብሰራላችሁ የብብታችሁን እንዴት ማጥፋት እንደምትችሉ ነው። ሰውነታችሁ ከፍተኛ ጠረን እያመጣ እንዴት እንደተሰቃያችሁ። በነገራችን ላይ ይሄ ቪዲዮ ለሶስተኛ ጊዜ ነው የሰራሁላችሁ። አብዛኛው ሰው ድጋሜ ስራልን ባለው መሰረት ድጋሜ ስራልን አጠቃቀሙ ላይ ትንሽ ግልጽ አይደለም ባላችሁት መሰረት ነው የሰራሁላችሁ። በቀጣይ ደግሞ ስለ ብብታችሁ ሰራላችኋለሁ። በቀጣይ ደግሞ የጥርስ ጫፍ ውስጥ የሚፈጠረው ጠረን እንዴት ነው በገዛ እጃችሁ ቅብጥ ብላችሁ የጥርስ ሳሙና ነክታችሁ ከዛ በኋላ እሱን ሳትጠቀሙ መንቀሳቀስ ያልቻላችሁ ሰዎች አላችሁ። ቅብጥ ብላችሁ ማለት ነው። እሱ ላይ ያለውን ነገር በደንብ ነግራቸዋለሁ። መከላከያውንም አብሬ ነግራቸዋለሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። መልካም ጊዜ